አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል ያኔ የተናገራቸው የለም በዛን ጊዜ የሚናገር ሰው አንገቱ ይቆረጣል አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል ምን ማለት ነው መቼ ለማን የት ልናገር የሚል ነገር ነበር ጄነሬሽኑ የሚጠብቀው አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄነሬሽን ነው ያለው ስልጣን ላይ ያለው መንግስት የዚህ ጄነሬሽን ነው በጠቅላላ የኢትዮጵያ ህዝብ በዚህ ተግባብቷል አሰብ የኛ ነው አይደለም አሁን ጥያቄው እንዴት ነው ምን መልሰው ነው ስለዚህ አዎ በጉልበት ነው የወሰዳችሁት በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ ነገር ግን በጉልበት ለመመለስ አንሄድም ይልቁንስ ወደ ጉልበት ከሚከድ ብንተባበር የኤርትራ ያ ክቡር ህዝብ አንድም አይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር ከኢትዮጵያ ዳር ድንበር እጅህን አውጣ ጽምዶን አቁም ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም ይሄን ካላቆም it is a matter of time ማንም ራሱን ይከላከላል እንዴት እንደምንዋጋ ኤርትራኖች ያቁናል በረም ባርገው ያቁናል አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት እንዴ ኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው እርግጠኛ ናችሁ የሰው አፍንጫ የመታ አፍንጫዬን አትምታለ እንዴ እስኪ እናንሳ ኢትዮጵያ ውስጥ ገብታችሁ ስታበቁ እንዴ ኢትዮጵያ እኮ ምንም አላለችም እባካችሁ እጃችሁን አውጡ ነው የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ የኢትዮጵያ መንግስት እኮ ትግስቱ ወደር የለውም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ ኢትዮጵያ መንግስት ትግስት በተገቢ ተጠቀሙበት ሴትዮዋ ነጠላም ጭልኝ ባክሽን እጄ ልሳደብላ አንዱ ከመንገድ መጥቶ ማማ ምን ነው እንዴ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ ለድም የሚሰደበውን እዚህ አግኝቻለሁ እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው ቲፒኤልኤፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንሆን በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው ለዚህ ለኤርትራ መንግስት ተቃርኖ አይሆንበትም ዓላማው ኢትዮጵያ ሰላም እንዳታገኝ ነው የኢትዮጵያን ሉዓላዊነት መድፈር ነው ተቃርኖ የሚሆነው ለማን ነው ለቲፒኤልኤፍ ነው ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር 70% በኤርትራ መንግስት ተረጋግጧል ለሚል ነገር ነው የነበረው ይሄንን ጭልቅ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ ሌባ ጸጥታን አይወድም ሌባ መረጋጋትን አይወድም ሌባ ግርግር ነው የሚወደው ስለዚህ እነዚህ ዘራፊዎች ዋርሎዶች የቆሞ ቀሩን የቲፒኤልኤፍ አመራር ይዘው ይሄው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው ለነሱ መርህ አይሰራም ለነሱ ፕሪንሲፕል የሚባል ነገር አይሰራም